እግዚአብሔር ደግሞ አዳምን በዘላለም ውስጥ አስቀምጦ ከዘላለም ውጭ ዘላለምን እየገዛ የሚኖር አምላክ ስለሆነ አዳምን ክሬት ሲያደርገው እግዚአብሔር ለዘላለም በዘላለም ውስጥ እየኖረ ከዘላለም ውጭ እግዚአብሔር ዘላለምን እየተቆጣጠረ ፕሮቫይድ እያደረገ ፕሬዘንሱን እየሰጠ ፕሮቴክት እያደረገው እንዲኖር ነበር የተፈጠረው። በእግዚአብሔር ዓለም ውስጥ አዳም ለዘላለም እንዲኖር ነው የተፈጠረው። ባይ ዘ ዌይ እግዚአብሔር ዘላለማዊ ብቻ አይደለም፣ ከዘላለም ውጭ ዘላለምን የሚቆጣጠር ይኸውላችሁ። የእግዚአብሔር ዘላለማዊነትና የሰው ዘላለማዊነት ይለያያል። የእግዚአብሔር ዘላለማዊነት መጀመሪያ የለውም፣ የሰው ዘላለማዊነት ግን መጀመሪያ ነው። አሁንም አንቺና አንተ እኮ ዘላለማዊ ናችሁ። አየህ፣ በዚህ ምድር 70 ዓመት ትኖራለህ ወይ በሲኦል ወይ አለ እንደ በሲኦል ነው። በእግዚአብሔር መንግስት ለዘላለም ነው። ምን ነው አይደል? በዛኛው ዓለም እኮ ሞት የለም፣ ለዘላለም ነው። ዘላለማውያን ነን። ግን ዘላለምነታችን የሚጀምረው ተብሎ በእግዚአብሔር ነው። ቁጥሩ የሚጀምረው በእግዚአብሔር። እግዚአብሔር ግን በቁጥር የሚጀምር ዘላለማዊነት የለውም። ዘላለማዊ አይደለም እግዚአብሔር፣ ዘላለምን የሚቆጣጠር ነው። ዘላለማዊ አይደለም እግዚአብሔር፣ የዘላለም አምላክ ነው። ለዘላለም ብቻ ሳይሆን ለዘላለም የሚኖሩትን የሚቆጣጠር አምላክ፣ ከዘላለም ውጪ ዘላለምን የሚያንቀሳቀስ እንደውም ዘላለምን የፈጠረ እግዚአብሔር። ዘላለም መጀመሪያ አለው። መጀመሪያው እግዚአብሔር ይባላል። አሜን አሜን አሜን። ዘላለም የሚባለው የተፈጠረው በእግዚአብሔር። አየህ፣ እኔና እናንተ በእግዚአብሔር ዓለም ዘላለም እንድንኖር ነበር የተፈጠረው። ግን በበደላችንና በኃጢአታችን ምክንያት ከእግዚአብሔር ጋር ለዘላለም የምንኖርበትን ህይወት ጥለን ህይወት የሆነውን እግዚአብሔርን መገናኘት አቅቶን መንፈሳዊ ሞት ሞተን ከዘላለም ውጪ ወይም ከእግዚአብሔር ህይወት ውጪ ያለው ገዢ እንደ አባት እንደ ባሪያ እኛን ተቀብሎ ስንኖር የነበርን ሰዎች። ይህንን ነው የሚላቸው ለኤፌሶን ሰዎች፣ እናንተ ከእግዚአብሔር የተለያችሁ። ከእግዚአብሔር የተለየ ሰው ደግሞ መንፈሳዊ ሞት የሞተ ስለሆነ ሙታን ነበራችሁ። በምን ካላችሁ በበደላችሁና በኃጢአታችሁ ምክንያት ከእግዚአብሔር የተለያችሁ። ስሙኝ እህቶቼ፣ ወንድሞቼ፣ በደልና ኃጢአት ከእግዚአብሔር ህይወት ውጪ ያደርጋል። አንዴ ድኛለሁ ምን ማለት ነው? አንዴ ድኛለሁ ግን በዳን ውስጥ ግን መገኘት አንዴ ተፈጥሯል አዳም። አንዴ እግዚአብሔር ፈቅዶ ክሬት አድርጎታል አዳም። አንዴ ዘላለማዊ አድርጎታል። አንዴ በእግዚአብሔር ህይወት ውስጥ እንዲኖር አድርጎታል አዳም። ግን አዳም በተፈጠረበት ዓለም ውስጥ ግን አልኖረም። በተፈቀደለት ዓለም ውስጥ አልኖረም። ክሬት በተደረገበት ዓለም ውስጥ ግን አልኖረም። ለምን ካላችሁ በበደልና በኃጢአት ምክንያት የተፈጠረበትን ዓለም ልቆ በበደልና በኃጢአት ምክንያት ሊኖርበት የተገባውን ያንን የእግዚአብሔርን ህይወት ጥሎ በበደልና በኃጢአታችን ምክንያት ዛሬም የተቀበልነውን ህይወት ሚስ እንደምናደርግ ይሰማል። መንፈሳዊ ዓለም እንደፈለግን የምንኖርበት ዓለም አይደለም። እንደፈለገን የጠራን እንደፈለገን የምንኖር